ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያያ ምን አጠፋ አይኔን እያያችሁ ታዳምጡኛላችሁ ሁላችሁም ይሄን ቪዲዮ ሼር ታረጉልኛላችሁ ሙስሊሞች እጅግ አድርጌ አከብራችኋለሁ መጽሐፍ ቅዱስ የሚለው ቢቻላችሁ ከሁሉም ጋር ተስማምታችሁ ኑር ይላል መጽሐፍ ቅዱስ ስለሚያዘኝ ከናንተ ጋር ተስማምቼ መኖርን የሚፈቅድ ከናንተ ጋር ተስማምቼ እንድኖር የሚያዘኝ መጽሐፍ ቅዱስ ነው ሙስሊሞች በመጀመሪያ ደረጃ አከብራችኋለሁ ወዳችኋለሁ ግን እናንተ ቤተ እምነት ላይ ቀን ከሌሊት ኦርቶዶክስን የምትሳደብ እቺን ጋጦጥ ለምንድነው ማትቃወማት እኛን አትወክለንም ለምን አትሉም ቀን ከሌሊት ኦርቶዶክስን እንገላለን ጳጳሳትን እንገላለን የሚለው ይሄንን ግለሰብ አዳምጡት ይሄን ግለሰብ መግደል ነው በቃ ከዚህ በኋላ መግደሉ ሰዎች አሉ ለምሳሌ ቄስ ጳጳሱ ነው አስጎንበሰ መረሸን ነው በቃ ሌላ ምንም አያስፈልግም ገባ አይደለ ፍተኛ የሆነ ታሪክ አለው የሚባል ቤተክርስቲያን እናጋየዋለን በእናንተ ቤተ እምነት ውስጥ ተሸሽገው ኦርቶዶክስን እንገላለን የሚሉ ቃል በቃል የሚያወጡ ሰዎች የሉ ይካካዳኔ አይካድም እኛ ያያን ማይወክል ከሆነ ያያ አትወክለንም እንላለን እናንተም ቤተክርስቲያን ውስጥ እናንተም ቤተ እምነት ውስጥ ኦርቶዶክስን የሚሰሩ ጳጳሳን የሚሰሩ ጂሃድ እናስነሳለን እንገላለን የሚስሉትን ሰዎች አስወጡ አረማችሁ ንቀሉ እርስ በርስ እንድንዋደድ ከሆነ ውስጣችን ውስጥ ያሉትን ሰዎች እናስወግድ አረሞችን ማለት ነው ስለዚህ ምንድነው ጥፋታችን ሰው እምነት የግል ነው ሀገር የጋራ ነው ብንችል ተስማምተን እንኑር እኛን የሚያለያየን አንድ ነገር ቢኖር ዶክትሪን ወይ ዶግማ ወይ አስተምሮ መጽሐፍ ቅዱሳችን እናውጣለን እናንተ ቁርአናችሁን አውጡ ማን ያሸንፋል የዛኔ ሰው የፈለገበት ሄዶ ማምለክም ሁሉም ቤተ እምነት ላይ ያላችሁ ሰዎች እረፉ ዕውቀት ካለ በእውቀት እንለካካ እንዲህ ያሉ ወጣቶችን መቃወም ያስፈልጋል ማስቆም ያስፈልጋል አርሲ ላይ የተደረገው ኃይላብ አምሃ በተናገረው አውድ አይደለም ማስረጃ ማቅረብ ከቻለ ጥሩ ካለዛ ግን እሺ ማን ነው እየገደላቸው ያለው ሊነግረን ይችላል መቼም ሙስሊም ነው አይደለም የአካባቢው ሙስሊም እኮ አለ የአካባቢው ክርስቲያን እኮ አለ ለምንድን ነው ሪያሊቲው እንዳይነገር እስከዛሬ ታፍኖ የተቀመጠው ለምንድን ነው የመጅሊሱና ሲኖዶሱ በጋራ ሆነው የጋራ ኮሚቴ አዋቅረው የአርሲ ጉዳይ ተመርምሮ ለህዝብ ይፋ ማይደረገው ነገ ወጣው የሙስሊም ገዳይ ነው ከሚለን ውስጥ አንዱ ነው ይሄኛው የዚህ ኃይላብ ሐሳብ ካጣ የሚገርም እኮ ነው የክርስቲያኖች ሞት ይቁም ባልኩ እንደዚህ አይነት ፖለቲካ አጀንዳ ይሰጠኛል ምን እንደተባለ ቪዲዮውን ሙሉ አልጨረስላችሁም ይሰለቻል መስማት የሰውየው ወሬና ምን ይላል መሰላችሁ ለመጨረሻ አካባቢ ይሄን አጀንዳ የሚያወሩት ከአንድ ብሔር የወጡ ከአንድ ቦታ የወጡ የድሮ አጼ ናፋቂዎችና የፋኖ ተላላኪዎች ነው ያለን ይሄ ነው በቃ ተናግሬያለሁ አንገት ላይ ያለው ክር አለ አይደል ኦርቶዶክስ ክርስቲያን ነኝ ሰው እንዲሞት አልፈልግም የኛ ቤተክርስቲያን ለሰው ፍቅር ለመስጠት ምናምን ነው የምታስተምረው የምንማረው እሱ ነው ለሁሉም እኩል ማየት ነው የምንማረው ሃይማኖት አልጠራውም እኔ እከሌ ገደለ እከሌ ሃይማኖት ገደለ ገዳዩን መንግስት ገብቶ መፍትሄ ይስጥልን ነው ያልኩት ሙስሊም ነው አትለንም ሙስሊም ገዳይ ነው አልወጣኝም አላልኩም እስካልተረጋገጠ ድረስ ይሄ እንደዚህ ነው እንደዚህ እስካልተባለ ድረስ ማውራት አልፈልግም ሲኖዶስና መጅሊሱም ደግሞ እዛ ቦታ ድረስ ሄዶ አጣርቶ ነገሩን ጉዳዩን እንትን እስኪያወጣ ድረስ ደግሞ አልጠብቅም በቃ ሚዲያ ነው ፍሪ ሚዲያ ነው የሚወራው ነገር አለ የሚታዩ ማስረጃዎች አሉ በዛ ልክ አወራለሁ ያለ ሚዲያ ያራገበው ነገር ሽምጥጥ አድርገህ ስትሄድ እኮ ነው የሚገርመኝ እስካሁን ድረስ በሃይማኖታዊ ጉዳዮች ላይ እንደዚህ እንትኔን ሳይድን ወደዚህ አድርጌ የነበረው ያልገባሁበት የነበረው ለዚህ ነው እንደዚህ አይነት ነሆለልና ነፈሶች እንዳይወጡ ነው ምክንያት አገኘን ብለው አፋቸውን እንዳይከፍቱ ነበር አሁን ግን አፋቸውን ከፍታቸዋል እኔ ማፊን አልዘጋም ማፊን ከፍትባቸዋለሁ በደንብ ስለ ሃይማኖት አልጠራሁም ሙስሊም ገዳይ ነው ልትለን ነው አልክ ምን ያለበት ምን አይችልም ነው የሚባለው በቃ አንተም ከገዳዮቹ ላይ ይቻላል በቃ ምንም ቀፎ ነው ምንም እንደዚህ የተናገሩት ነው የለም ቪዲዮም ደግሞ ሄዳችሁ ማየት ይችላልላችሁ የሁሉም ሞት ይብቃ በተለይ የክርስቲያን ሞት ይብቃ ያልኩት በቃ እዛ አካባቢ ላለ ክርስቲያን ለቤተክርስቲያንና ለሃይማኖት ጥብቅና መቆሜ እንዴት ነው ወስዶ ከፖለቲካ አጀንዳ ጋር የሚለጥፉ ትቃጠላታለህ አሁንም እቆማለሁ አሁንም እናገራለሁ ሞቱ እስካልቆመ ድረስ የክርስቲያኖች ሞት ይብቃ ብዬ እናገራለሁ ምንም እዛ አጀንዳህን እዛ ወስደ ለጥፈው ግድግዳ ላይ ቁጭ ብለህ ሳሙ ግድግዳ ላይ ለጥፍና በቃ ተውኝ ሲያውን ተናገር ያታርጉ ኢትዮጵያ አይደለም እስከማለት ድረስ አሁን ያስኬዳል ለየክርስቲያን ሞት ይብቃ ባልኩ የክርስቲያን ሞት ይብቃ ባልኩ ኢትዮጵያ አይደለም ይባላል በአርሲ የደረሰው ጥቃት ሃይማኖታዊ አይደለም ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ በዛሬው ዕለት አስታውቋል። እንደሚታወቀው ከቀናት በፊት የኢትዮጵያ ሃይማኖት ተቋማት ጉባኤም እንግዲህ ልዑክ ቡድን አዘጋጅቶ በአካባቢው ላይ በአካል ተገኝተው እንግዲህ አጣርተው እንዲሁም ደግሞ ሪፖርት ይዘው እንደሚመጡና ሪፖርቱንም ለህዝብ ይፋ እንደሚያደርጉ ተናግረው ነበር። በዛሬው ዕለትም የመጀመሪያ ያለውን ሪፖርት እንግዲህ ይፋ አድርጓል ማለት ነው። በአካባቢው ላይ ተገኝተው እንዲሁም ደግሞ ጥናት የተደረገባቸው አካባቢዎችንም ጭምር ይፋ አድርጓል ማለት ነው። በኦሮሚያ አርሲ፣ በቡና፣ በሲርካ እንዲሁም መርቲና ቁልአቤ የተባሉ
አካባቢዎች ላይ ጥልቅ የሆነ ጥናት አድርጌያለሁ ሲልም እንግዲህ ሪፖርቱን አቅርቧል። በሪፖርቱ መሰረትም ምንም አይነት ሃይማኖታዊም ሆነ ፖለቲካዊ ይዘት የለውም ሲልም ሃይማኖት ተቋማቱ አሳውቋል ማለት ነው። በርከት ያሉ ዝርዝር መረጃዎችን ያካተተ ሲሆን ውይይቱና ጥናቱን ያደረገውም ከተጎጂ ቤተሰቦች፣ ከአካባቢው ማህበረሰቦች፣ ከመንግስት ባለስልጣናት እንዲሁም ደግሞ ከተለያዩ አካላት ማጣራት እንዲሁም ደግሞ የተለያዩ ጥናቶችን አድርጌያለሁ ሲልም አብራርቷል ማለት ነው። ኮሚቴውም የመጀመሪያ ደረጃ ሲል በጠራው ሪፖርት ላይም በጉናና በኖኖ ጃዊ ቀበሌ ገበሬ ማህበረሰብ ላይም ሞትና እንዲሁም ደግሞ እገታ እንዲሁም የንብረት መጥፋትን ተመልክቻለሁ እንዲሁም ደግሞ አጣርቻለሁ ሲል በሪፖርቱ ላይ አካቷል። ልዑክ ቡድኑ ተሰባስቧል የተባለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 እንዲሁም ደግሞ ከኢትዮጵያ እስልምና ጉዳዮች ጽሕፈት ቤት እንዲሁም ደግሞ ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤትም 2 በተጨማሪም ደግሞ ከኢትዮጵያ ሃይማኖት ጉባኤም 2 ባለሙያዎች ተካተው በአካባቢው ላይ እንደተሰማሩ ጭምር ተነግሯል። ልዑክ ቡድኑ በአካባቢው ላይ ሲንቀሳቀስ የሰላምና የጸጥታ ስጋት እንዳይገጥመው ከኦሮሚያ ክልል ሰላምና ጸጥታ ቢሮ ጋር በአንድነት እንደተንቀሳቀሰና እንደሰራ ጭምር ይፋ አድርጓል ማለት ነው። በዚህ ጉዳይ ላይ ተጨማሪ አዳዲስ ነገሮችን ይዤላችሁ እመጣለሁ። የፕላስ ምልክቷን የተጫናችሁ ቤተሰቡ ነው። መልካም ቀን። ጳጳሳቱን መሳደብ ፈሪ ጳጳሳቱ እየፈራችሁ ስብከትና ሰማዕትነት ልዩነት አለው ጌታዬ። መስበክ ቀላል ነው፣ መናገር ቀላል ነው፣ ቆሞ መገኘት ግን ሌላ ነው። ጳጳሳቱ ፈሪ፣ አባቶች ፈሪ፣ ካህናት ፈሪ። አይጉድ! እነ ቅዱስ ጊዮርጊስ በኖሩበት እንዳፍ አይቀና ጎዳና። እስኪ አንተ ሞክራት። በሰው በመጻደቅ ለምንድን ነው በእውነቱ ማለት ነው? ሰው ምኑን እንደፈራኛ እናውቃለን እንዴ? አናውቅ። ሰው ምኑን እንደወደቀ ማወቅ እንችላለን? አናውቅ። ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን ልንገራቸው። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም፣ አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድን ነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላም መረር ነው። አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ከሎዶ ገሞራውያን ወደ አሕዛብ ሀገር ጨርሰው ይዘዋቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው ያሳልፋሉ። እነዚያን ድል አድርጎ ገባ እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አሰንበስ ካለ ልቤ አልዓዛር ልጅ አሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለው። ለምን ነው እግዚአብሔር እንደሚያደርገው? ሌላ ጨምራችሁ ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው። ይጠብቃልም ይዘምራልም። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው። ጅላጅል አልነበረም። ይቀድሳል፣ ያርሳልም፣ ይጠብቃል። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎርኒስ የሚባል አርመኔ ንጉሥ ተነስቶ እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ የወርቅ እህል ድሃ ነኝ አለ። ታዲያ ምን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዘንዳለም ነገር እፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችልም ነው። ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ ታጥባ ተቆላ ተቀብታ ከአሕዛብ ከተማ ሂዳ ሆሎርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አሕዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን
እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው ውጦ ማላመጥ። ኦርቶዶክስ ጥላቻ ሊኖረው አይገባም። ራሱን ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8,000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ፣ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል፣ በርያሱስ ግን አይኑን አሳወረው። በጎን ብርሃን ዓለም እንላለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደንብ እንዲያግባባል። በኢዮር በራማ በኤረር መላእክትን ፈጥሮ 1 ሰዓት በኤረር ተሰወራቸው። ከፈለግነ ራዕየ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍን ከሰይፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ተዋጉት፣ ድል አደረጋቸው። ተዋጉት፣ ድል አደረጋቸው። ሶስተኛ ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮር ራማ ኤረርን ያቀረቡት ወዳጅ ተከላክለው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀል ሳይኖረው ራሱን ግን ማስከበር መብቱ ነው። እግዚአብሔር መብቱ ነው፣ ሕገ መንግሥት መብቱ ነው። ራሱን ማዳን በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተርና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ሰውየውን ፎርጌት አባውቲት ትምህርቱ ላይ ብቻ ፎከስ እናርግና ምን ይባል ነገር አለ በፕሮቴስታንት ቴዎሎጂ ውስጥ በተለይ የጥንቷ ቤተክርስቲያን ምን ሆነች፣ ክርስቶስ የመሰረተው ቤተክርስቲያን ምን ሆነ ነው አዲስ ሪፎርም አዲስ የመሰረታችሁት ሲጠየቁ ብዙ ጊዜ የሚመልሱት ነገር አለ። ምንድነው እሱ የጥንቷ ቤተክርስቲያን ስታለች፣ ተሳስታለች፣ የቀደመ እምነቷን ትታለች ምናምን ብለው የራሳቸው ቴዎሎጂያን ያስተምራሉ። ይህ እንግዲህ ከሂስቶሪካሉ ልምጣላችሁ፣ ሂስቶሪካል ፐርስፔክቲቭ ልንጀምርላችሁና ልክ የተሃድሶ እንቅስቃሴ ሲጀመር በ16ኛው ክፍለ ዘመን ማለት ነው እነ ማርቲን ሉተር፣ ጆን ካልቪን እነዚህ ማጅስቴሪያል ሪፎርመርስ ነው የሚባሉት የካቶሊክ ቤተክርስቲያን ማለት ነው። ሌሎቹ ደግሞ ራዲካል ሪፎርመርስ ተብለው እነ ሜኖናይት፣ አናባፕቲስት የሚባሉ ተነስተው ነበር አት ዘ ሴም ታይም ነው። እነዚህ ምን ራዲካል ሪፎርመርስ ያልኳችሁ ምን ማለት ጀመሩ? እያሰቡ ነው እንግዲህ የጥንቷ ቤተክርስቲያን ምን ሆነች፣ የጥንቱ ክርስትና ፕሪሚቲቭ የሚባለው ክርስትና ምን ሆነ ብለው ማሰብ ጀመሩና መጨረሻ ላይ ምን ማለት ጀመሩ? ዘ ኬም አፕ ዊዝ የሆነ ዘ ግሬት አፖስተሲ የሚባል ተርም ይዘው መጡ። ምን ማለት ነው ይሄ? የጥንቷ ቤተክርስቲያን ስታለች፣ ልክ የመጨረሻው ሐዋርያ እንደሞተ ወይም ደግሞ ልክ ቆስጠንጢኖስ ኮንስታንታይን የሚባለው ንጉስ ክርስቲያኒቲ ሌጋል ተብሎ ነበረ ከዛ በፊት ለሱ ሌጋላይዝ ከተደረገ ልክ ይዛኔ ነው ተሳስታ ነበር፣ ከዛ በኋላ ተሳሳተች ብለው ማስተማር ጀመሩ ማለት ነው። እና ይሄ ምን መባል ጀመረ? ከዛ በኋላ ዘ ግሬት አፖስተሲ ብለው የጥንቷ ቤተክርስቲያን ተሳስታ ልክ ታላቅ ዝምታ የሚለው እንግዲህ ሰውዬ እሱ ነው። በ3ኛ ክፍለ ዘመን ተሳሳተች። ልክ በ15ኛው ክፍለ ዘመን ማርቲን ሉተር፣ ጆን ካልቪን ደግሞ አነሱት፣ ቃሉን አነሱት ብሎ እንትን ሲል የነበረው እሱ ነው። እና ምን ለማለት ፈልጎ ነው? ቤተክርስቲያን ተሳስታለች ለማለት ፈልጎ ነው ሰውየው። እና ይህ ደግሞ በመጽሐፍ ቅዱስ አስተምሮ ምን ያህል ሄሬሲ እንደሆነ ኑፋቄ እንደሆነ ላሳያቸው። ይህ አሁን 20 ሰከንድ በሚሞላ ንግግር ውስጥ አትሊስት ወደ አምስት የሚሆኑ የሄሬሲዎችን ተናግሯል። የሐሰተኛ ትምህርቶችን ማለት ነው። ከመጽሐፍ ቅዱስ ሊጀምርላችሁ መጀመሪያ ልክ የማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ ክርስቶስ ምን ብሎ ተናግሯል? ስለራሱ ጴጥሮስ ሰዎች ማን ይሉኛል ብሎ ጠይቆት ነበር ክርስቶስ ከዛ በፊት ማለት ነው። እና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ ነበር ጴጥሮስ ማለት ነው። ክርስቶስም ጴጥሮስ የሰማይ አባት ይገለጠልህ እንጂ ስጋና ደም አልገለጠልህም ካለው በኋላ አንተ ጴጥሮስ ነህ፣ በዚህም አለት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆችም አይችሏትም ብሎ ነግሮት ነበር። ዘ ጌትስ ኦፍ ሄል ሻል ኖት ፕሪቬል አጌንስት ኢት ነበር የሚለውና ይህም ማለት ነው
ክርስቶስ እንግዲህ የተናገረው ዘጌት የገሃነም ደጆች አይችላትም ብሎ ሲናገር እንደዚህ አይነት ሰዎች ደግሞ እነዚህ ራዲካል ሪፎርመርስ አሁን እንደዚህ ሲያስተምር እንደነበሩ አይነት ሰዎች ተሳስታለች ብሎ ሲናገሩ ወይም ቤተክርስቲያን ተሳስታለች ብሎ ሲናገሩ የክርስቶስን ቃል የተቃወሙት ነው ማለት ነው። ክርስቶስ ደግሞ ምንድነው ያለው? ሰማይና ምድር ያልፋል ቃሌ ግን አያልፍም ብሎ ተናግሮ ነበር። እቺ ቃል አልፋለች ብለህ የምታስተምር ከሆነ ከማን ጋር ነው ጥል? ከክርስቶስ ጋር ነው አንደኛ ማለት ነው። ሁለተኛ የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ ክርስቶስ ለሐዋርያቶቹ ምን ብሏቸው ነበረ? ወደ ዓለም ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ለሐዋርያት ተናግሯቸው ነበር። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው ያላቸው። እንግዲህ እስከ ዓለም ፍጻሜ እንዴት ነው ከነሱ ጋር የሚሆነው? እነሱ ራሱ አብዛኞቹ የሞቱ ሆነው ማለት ነው። ይህ ማለት በቤተ ክርስቲያን እንደው ማለት ነው። ይሄ የሐዋርያዊ ሰንሰለቱ ይቀጥላል። ጴጥሮስ ቀሌምንጦስን እየሾመ እንደዚህ እያለ ቤተክርስቲያን ትቀጥላለች ማለት ነው። እና እስከ ዓለም ፍጻሜ ከእናንተ ጋር ነኝ እያለ እስከ 3ኛው ክፍለ ዘመን ነው ከነሱ ጋር የቆየው። ከዛ ከ15ኛው ክፍለ ዘመን መጣ ብለው ማስተማር ራሱ የክርስቶስን ቃል መቃወም ነው ድጋሚ። ስለዚህ ማንንም የምትቃወሙት ቃሉን ክርስቶስ የተናገረውን ቃል የምትቃወሙት እስቲ ድጋሚ ብታስቡበት ጥሩ ነው። ሶስተኛ የዮሐንስ ወንጌል ምዕራፍ 14 15 16 ላይ ታነቡ ጌታችን ክርስቶስ ምን ብሎ ተናግሯል? ስለ መንፈስ ቅዱስ መውረድ ማለት ነው። መንፈስ ቅዱስን እልክላችኋለሁ እሱም ወደ እውነት ሁሉ ይመራችኋል ብሎ ነበር ሲናገር የነበር። ወደ እውነት ሁሉ ይመራችኋል። መንፈስ ቅዱስ እንግዲህ ክርስቶስ ካረገ በ10ኛው ቀን በኋላ ፔንቴኮስት ብለን የምናከብረው ላይ ወረደ፣ ቤተክርስቲያን ተመሰረተች፣ ተወለደች ብለን እናስተምራለን። ከዛ ጀምሮ እስካሁን ቤተክርስቲያን አለች። እንግዲህ ስለ የትኛው ቤተክርስቲያን ነው የምታወራው አንተ? የትኛው ቤተክርስቲያን ነው የምታወራው? ስለዚህ ወደ እውነት ሁሉ ይመራችኋል ብሎ የተናገረው አሁን ድጋሚ ክርስቶስን እየተቃወምከው ነው ማለት ነው። ይሄ ግሬት አፖስተሲ ብሎ የሚያስተምሩ ሰዎች ኮምፕሊትሊ አጌንስት ዘ ባይብል ናቸው። በቃ የመጽሐፍ ቅዱስ ተቃራኒዎች ናቸው። መጽሐፍ ቅዱስ ቤተክርስቲያን ተሳስታለች ብሎ የሚያስተምሩ ማለት። ሌላ ቅዱስ ጳውሎስ መልእክት ላይ ደግሞ እንሂድ። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 ላይ ስለ ቤተክርስቲያን ሲናገር ቅዱስ ጳውሎስ ቤቱም የእውነት አምድና መሰረት ነው፣ እሱም የሕያው የእግዚአብሔር ቤተክርስቲያን ብሎ ነበር የተናገረው። ስለዚህ ቤተክርስቲያን የእውነት አምድና መሰረት ነው፣ ዘ ፒላር ኤንድ ግራውንድ ኦፍ ትሩዝ ይላል። እውነት ሁሉ የምታገኘው እዚህ ቤተክርስቲያን ነው እንጂ ውጭ ወጥተህ ቤተክርስቲያን ተሳስታለች ብለህ የራስን ሃይፖስተሲስ ፊክሽን ይዘህ በመምጣት አይደለም ማለት ነው። ድጋሚ አሁንም የጳውሎስን የተቃወምከው ነው ማለት ነው። ሌላ አምስተኛ ደግሞ እንሂድ። ኤፌሶን መልእክቱ ላይ ቅዱስ ጳውሎስ አሁንም ክርስቶስ የቤተክርስቲያን ራስ ነው፣ አስተዳዳሪዋ ነው፣ መሪዋ ነው ብሎ የሚያስተምረው። ስለዚህ ቤተክርስቲያን ተሳስታለች ብሎ ማስተማር አሁንም ራሱ ተሳስቷል፣ ክርስቶስ ተሳስቷል ብለህ እንደማስተማር ይሆንብሃል ማለት ነው። ይሆንባቸዋል እንደዚህ ቢሉ ሰዎች። ሌላው ደግሞ አደገኛው ደግሞ ምንድነው? ቅድም የማቴዎስ ወንጌል ምዕራፍ 16 ላይ ነግራችኋለሁ። ግን እዛ ላይ ክርስቶስ ሊትራሊ ቃል ነው የገባው። ምንድነው? የገሃነም ደጆች አይችሏትም ብሎ ስለ ቤተክርስቲያን ተናገረ። ቃል ነው የገባው። ስለዚህ አሁን 3ኛው ክፍለ ዘመን ላይ ሄዶ ቤተክርስቲያን ተሳሳተች ፖለቲካ ጋር ምናምን ብለህ ያወራኸው እንደዛ ከሆነ ክርስቶስ ቃል ገብቶ ቃሉን እንዳልጠበቀ እንደዚህ አይነት ሴንስ ይሰጣል ማለት ነው። አንዳንዴ ከማውራታችን በፊት የምንናገረው ነገር ምንድነው፣ ፍሬው ምንድነው ብሎ ማሰብ ተገቢ ነው ማለት ነው። ስለዚህ እውነታው ይሄ ነው። መጽሐፍ እንደሚል እንግዲህ ጆሮ ያለው መስማትን ይስማ፣ ጆሮ ያለው መስማትን ይስማ እያለ ብዙ ቦታ ይናገራል። እኛ እንግዲህ ያው እውነት መናገራችን አናቆምም ማለት ነው። በዚሁ በነገራችን ላይ ለፕሮቴስታንት ወንድምና እህቶቻችን የጥንቷ ቤተክርስቲያን እንድትመለከቱ አሁንም እንጠይቃችኋለን፣ እንጋብዛችኋለን ማለት ነው። አንብቡ። ቤተክርስቲያን የሚጀምረው 15ኛ ክፍለ ዘመን ወይ 16ኛ ክፍለ ዘመን አይደለም። ከጥንቱ ከሐዋርያት ጀምሮ ከክርስቶስ ጀምሮ ከክርስቶስ ስር ያልበቀለ ሃይማኖት ምን ይሰራላል? ሲጀመር ክርስቶስ የማያውቀው ያልመሰረተው ክርስቶስ ራሱ ያልሆነለት ሃይማኖት ምን ይሰራላል? ስለዚህ ይህን ቪዲዮ ሼር እና ሪፖስት በማድረግ ብዙ ሰው ጋር እንድታደርሱ እንጠይቃችኋለን ማለት ነው። የዛሬው መልእክት ይህ ነው። አሁን ምኑ መሰላችሁ የጎዳን ኦርቶዶክሳውያን ወንጌልን እንደኛ አሽሞን ሙኖ የሚሰብካት የለም። አንድም እንደዚህ እየተባለ በትርጓሜ መምህራኖቻችን አሳምረው ነው የሚሰብኩት። ወንጌልን በሚጣፍጡ ቃላት በመስበክ ለውጥ የሚመጣ አይደለም። ወንጌል መገለጥ ነው። ይህን እንዳትረሱት። አምላካችን ራሱ 3 ዓመት ከ3 ወር አስተምሮ ተገልጦ ነው የታየው። በቃ መስቀል ላይ ወጥቶ ነው የታየው።
ያስተማረውን ነገር በተግባር አሳይቶ ሞታችንን ሙቶ አሳየን። ያንን ያዩ ደግሞ ሐዋርያቱ ያስተማሩትን ቅዱስ ጳውሎስ አንገቱን ተበጥሶ አሳየን። ቅዱስ ጴጥሮስ ተዘዝቆ ተሰቅሎ አሳየን። ቅዱስ እስጢፋኖስ ተወግሮ አሳየን። አባቶቻችን ቆዳቸው ተገፎ አሳዩን። ፕራክቲካሊ ወንጌል መገለጥ ነው። ይሄ ደግሞ የሚሆነው በእኔና በአንተ በኦርቶዶክሳዊ ነው። አውርተ ዝም የለም። ምን ማለት መሰላችሁ? እንደዚህ ሲባል ወንጌል አረ ወንጌል አይፈቅድም፣ አረ እንደዚህ አይባልም፣ መደራጀት ምናምን ወይም ደግሞ ቁጭ ብሎ መነጋገር ምናምን እንደ ኃጢአት የሚቆጥረው አእምሮ ያለው ሰው አለ። እኔ በጣም የሚገርመኝ በነገራችን ላይ ሌሎቹ ቤተ እምነቶች እየሰማችሁ ነው፣ የአጭርና የረዥም ጊዜ እቅድ አላቸው። በአጭር ጊዜ እቅዳቸው ባገኙት አጋጣሚ አንተን ያጠፋዋል። በረዥም ጊዜ እቅዳቸው ደግሞ አንተን የማዳከም ስራ ለ50 ለ40 ዓመት ነው የሚያቅዱት። በነገራችን ላይ እየሰማኸኝ ነው። ይሄ ከአክሽን ጋር ነው፣ ከወሬ ጋር አይደለም። እኔ እናንተ አንድ የጎዳን ነገር ልንገራቸው። ኦርቶዶክሳውያን ኢትዮጵያ የምትባለው ሀገር አሁን ለምሳሌ አስተምሮ ሃይማኖታችን አለ አይደል? ዶግማ ነው፣ አይቀየርም አይደል? የሃይማኖት ትምህርታችን አይቀየርም። ኢትዮጵያ የምትባለው ሀገር ለእኔና ለአንተ ዶግማችን ናት። የምትፈርስም አይመስለንም፣ እንዲሁ ምንም የምትሆንም አይመስለንም። ኢትዮጵያ ማለት እኔ እናንተ ነን። ባይዘው ይሰማኸኝ ነው። ኢትዮጵያ የምትባለው ሀገር የቀጠለችው የኔና ያንተ ደም እስካሁን ድረስ ስለሚፈስ እንደ ሶሪያ ማንሆንበት ምክንያት የለም። ምክንያቱም ሌሎቹ ጠላቶቻችን የሚያስቡት አንተን ፕራክቲካሊ አንገትን መቁረጥ ነው። እየሰማኸኝ ነው? ባገኙት አጋጣሚ። ስለዚህ አንተ ትደራጃለህ። ክርስቶስ ለዘላለም እንዳንለያይ አድርጎ በመስቀል ጭፍልቅልቅ አድርጎ ሰርቶን ሂዷል። አንድ አድርጎ ቅዱስ ጳውሎስ እንደመከረን ብልቶችን አንድ። ምንም አይነት የፖለቲካ አመለካከት ሊኖር ይችላል። ከሞት በኋላ ያለውን ህይወት የምታስብ ከሆነ ወይም ክርስቲያን ከሆነ በክርስቶስ ክርስቲያን ከሆንክ ግን ከወንድም ጋር ቁጭ ብለህ ብታወራ ምንም አይነት የፖለቲካ አመለካከት ሊኖር ይችላል። በክርስትናና በቤተ ክርስቲያን ጉዳይ ቁጭ ብለህ ስትመካከል ግን ፖለቲካ ነው የሚል ሰውዬ እሱ ነው ቢላዋ የሚያስለው ሊያርድ። ሃይማኖት አባት ሊሆን ይችላል፣ ምንም አይነት ሰው ሊሆን ይችላል። ፊት ለፊት ተናገረው፣ ተነጋገሩ። በየአጥቢያ ቤተክርስቲያኑ አንተውን ዲግሪ ይኖርሃል፣ ተምረ ይሆናል፣ 12ኛ ክፍል ጨርሰህ ይሆናል። ይህን እንዴት ሊድ ማድረግ ያቅታል? አንዲቷን የአጥቢያ ቤተክርስቲያንን ማዳን እኮ ራሱ ትልቅ ስራ እኮ ነው። እናንተ በየአጥቢያ ቤተክርስቲያኑ ስትሰበሰቡ ከዛ በኋላ ዓለም አቀፋዊ ግሩፕ ይኖራል ማለት ነው። ምን ማለት ነው? አንድ ላይ እንሆናለን ማለት ነው። ልክ እንደ ኮፕቲክ እንደ ግብፅ ኦርቶዶክሳውያን የግብፅ ኦርቶዶክሳውያን መንግስትን አንድ ቀን ባለበት ቀጥ ማድረግ ይችላሉ። ሲስተሙ ሁሉ በእጃቸው ነው። እያንዳንዱ የገንዘብ ፍሎ በራሳቸው ነው። በቤተክርስቲያን በኩል ነው አልፎ የሚሄደው። ምንም ነገር የለም። እኔ እናንተ እንዲማንሆንበት ምክንያት የለም። የአባቶቻችን ልጆች ነን። እየሰማኸኝ ነው ያለው? 10 ሰው 20 ሰው ቀላል ነገር ነው የሚመስለው አይደል? ግን አይደለም። እኔ እናንተ ዛሬ ለሞታችን ክሬዲት ሰጥተን በዚህ ጉዳይ እየተወያየን ያለ ነው። ከዚህ ቀደም ይህን መናገር ስህተት ነው የነበረው። አዚማችን አይናችን የሸፈኑትን አባቶች በግልጽ ፎቶቸውን እየለጠፍን ነው የምንናገረው። ከዚህ በኋላ የምታውቁትን ኢንፎርሜሽን ላኩልን። ቢያንስ ሀገር ውስጥ የሌለን ሰዎች እኛ ይህን እናደርጋለን። ኦኬ። እና አሁን በዚህ አጋጣሚ ልንደራጅ በየስቴቱ ያላችሁ ልጆች እነዚህ የአስተባባሪ ኮሚቴ የተናገሩትን ማለት ነው ቀላል ነገር እንዳታደርጉት። መወያየት መነጋገር አለብን። አሁን ዛሬ ከጀመር የዛሬ 15-20 ዓመት ብላችሁ ነው ማሰብ ያለባችሁ። በዚህ ውስጥ በጣም ብዙ ግድያ ሊኖር ይችላል። የዛሬ 15-20 ዓመት 30 ዓመት ምን እንሆን እንችላለን ብለህ ነው ማሰብ ያለብህ እንጂ ተስፋ ቁርጥ አታርጉ አትበሉ። ወዲያው መስቀል ላይ ነው ያለነው። መስቀል ላይ ምቾት የለም፣ መከራ ነው ሁልጊዜ። በዓለም እስካለን ድረስ መከራ አለብን። ቤተክርስቲያን እንድትቀጥል ልጆቻችን በዚህ ቤተክርስቲያን ውስጥ እንዲያልፉ አሁን መስራት አለብን። እናስቡበት። ተስፋ አትቁረጡ።